ውድ የትንቢት ቃል የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ በየሳምንቱ ወደ እናንተ ይዘን የምንመጣው የመጽሐፍ ቅዱስ ጥናት ክፍለ ጊዜያችን ሲሆን ባለፉት ተከታታይ ሳምንታት ስናጠና የነበረውን የቆላሳይስና የፊልጵስዩስ መልእክት ጥናት ጨርሰን አሁን ደግሞ አዲስ የትምህርት ርዕስ ለሚቀጥሉት ከዚህ ጭምር 13 ክፍለ ጊዜዎች የምንመለከት ይሆናል። ይህም አዲሱ ርዕሳችን ከእግዚአብሔር ጋር ባለን ግንኙነት ስለ ማደግ የምናጠናበት ይሆናል። ማደግ፣ ከእግዚአብሔር ጋር ባለን ግንኙነት እንዴት ነው የምናድገው? ከእግዚአብሔር ጋር ያለን ግንኙነት የሚጠነክረው እንዴት ነው የሚለውን ሐሳብ የምንመለከትበት ይሆናል። በተለየ መንገድ እግዚአብሔር እንዲያስተምረን ጸሎት በማድረግ የመጀመሪያውን የትምህርቱን ክፍል እውነታውን ማወቅ የተሰኘውን እናጠናለን። እንጸልይ። ጌታ እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። በምህረት ባለጸጋ የሆንክ አምላክ ረድተህን አግዘህን ደግሞ ሌላ ሩብ ዓመት እንድንጀምር ሌላ ጥናት እንድንጀምር ይህንን ደግሞ ወሳኝ የሆነ ርዕስ ስላመጣህልን እናመሰግንሃለን። አሁንም ወደ እውነት ሁሉ እንድትመራን እንድታስተምረን ጌታ እግዚአብሔር ሆይ ከአንተ ጋር ባለን ግንኙነት የምናድግበት ሩብ ዓመት እንዲሆንልን እንጸልያለን። ስለሰማህን ተመስገን። ክብር ለአንተ ይሁን በጌታ በኢየሱስ ክርስቶስ ሕያውና ዘላለማዊ ስም አሜን። እንግዲህ የመጀመሪያው የዚህ ተከታታይ ትምህርት ርዕስ እውነታውን ማወቅ የተሰኘ ይሆናል። ጥቅሳችን የተወሰደው ዋና መሪ ጥቅሳችን አብ እንደወደደኝ እኔ ደግሞ ወደድኋችሁ በፍቅሬ ኑሩ ይላል ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ቁጥር 19 ላይ። በእርግጥም እያንዳንዳችን ከእግዚአብሔር ጋር የተለያየ ግንኙነትን መስርተናል፣ ወይም የሁላችንም ቅርርብ ከእግዚአብሔር ጋር በተመሳሳይ ደረጃ የሚቀመጥ አይደለም። ነገር ግን ሁላችንንም የሚያስማማን አንድ ነገር ቢኖር ይህ ግንኙነት ማደግ እንደሚገባው ነው። ሁላችንም እንደሚገባ ከእግዚአብሔር ጋር ባለን ግንኙነት አድገን ጨርሰናል ብለን አናስብም። ለዚህ ነው ሐዋርያው ጳውሎስም ገና እንደያዝኩት አልቆጥርም፣ ነገር ግን ከኋላ ያለውን እየረሳሁ ወደፊት ያለውን ወደ ግቡ ወደ ምልክቱ ለመድረስ እዘረጋለሁ በማለት ሲናገር የምንሰማው። ታዲያ ለማደግ ልንወስደው የሚገባው የመጀመሪያ እርምጃ አሁን ያለንበትን ሁኔታ በቅጡ መረዳት ነው። የት እንዳለን ሳናውቅ በምን ሁኔታ ላይ እንዳለን ሳንረዳ መድረስ የምንፈልግበትን ነገር ማሰብና ወደዚያም ደግሞ ለመድረስ ትክክለኛውን እርምጃ መራመድ አንችልም። እግዚአብሔር በዚህ የሕይወት የመጨረሻ ምዕራፍ ላይ የቤተ ክርስቲያንን መንፈሳዊ ሁኔታ በጠቅላላው የሚገልጥ መልእክት ሰጥቶናል። ከዚህ መልእክት ውስጥ የትኛው ክፍል እኛን እንደሚመለከት ራሳችንን እየመረመርን ከእግዚአብሔር ጋር ያለን ግንኙነት የጎለበተና የጠለቀ እንዲሆን የማድረግ ድርሻው ደግሞ ለእኛ የተሰጠን ኃላፊነት መሆኑን ማስታወስ ይኖርብናል። ስለዚህ እንግዲህ በዚህ ጥናታችን በመጀመሪያ የምንመለከተው ራዕይ ምዕራፍ 3 ከቁጥር 14 እስከ 22 ላይ የሚገኘውን ጌታችን ኢየሱስ ክርስቶስ እውነተኛው ምስክር ለሎዶቅያ ቤተክርስቲያን ከሰባቱ አብያተ ክርስቲያናት መካከል ለሰባተኛውና ለመጨረሻዋ የሰጠውን መልእክት ይሆናል። እንዴት አድርጎ ያችን ቤተክርስቲያን እንደመዘናት፣ ከዛም ደግሞ ችግሯን ነቅሶ ሲያወጣ መፍትሄውን እንዴት እንደጠቆመ፣ በውጤቱ ደግሞ ምን ማግኘት እንደሚቻል፣ በመጨረሻም ደግሞ እንዴት እርካታን መለማመድ እንደሚቻል እናይና ከዚያም በመቀጠል እውነታውን ማወቅ ደግሞ ምን ያህል ወሳኝ እንደሆነ ከዮሐንስ ወንጌል ምዕራፍ 15 ከቁጥር 1 እስከ 11 ላይ በቅርንጫፉና በግንዱ መካከል ስላለው ግንኙነት እንደዚሁም ደግሞ ግንዱ ያለውን ሙጫ በማየት የምንጨርስ ይሆናል። እንግዲህ ይህንን ቅደም ተከተል እንከተላለን። በቅድሚያ የእግዚአብሔር መልእክት በራዕይ ምዕራፍ 3 ከቁጥር 14 እስከ 22 የሚገኘውን በማየት እንጀምራለን። እንግዲህ በዚህ ክፍል ላይ በመጀመሪያ ይሄ እውነተኛው ምስክር ጌታችን ኢየሱስ ክርስቶስ በሎዶቅያ የነበረችውን ቤተ ክርስቲያን በሚገመግምበት ጊዜ በሚዛኑ ላይ አስቀምጦ ሲመዝን እንዲህ በማለት ተናገረ። ሀብታም ነኝና ባለጠጋም ሆኛለሁ፣ አንድም ምስ እንኳን አያስፈልገኝም የምትል ስለሆንህ ጎስቋላና ምስኪንም ድሃም እውርም የተራቆትህ መሆንህን ስለማታውቅ በማለት ይናገራል። እንግዲህ ይሄ በጣም የሚገርም ምዘና ነው።
ለሰባቱ አብያተ ክርስቲያናት የተላከው መልእክት ከሐዋርያው ዘመን ጀምሮ እስካሁን ዘመን ድረስ የዓለም አቀፏን ቤተክርስቲያን አኳኋን የሚያትት እንደሆነ እናውቃለን። ከራዕይ ምዕራፍ 2 እስከ ምዕራፍ 3 እነዚህ 7 አብያተ ክርስቲያናት በትንቢታዊ መነጽር ስናያቸው ቤተክርስቲያን እስከ መጨረሻው ዘመን የሚኖራትን ቅርጽና መልክ የሚያሳይ ሆነው እናያለን። ኢየሱስ ለእኛ ዘመን ታዲያ በመጨረሻ ዘመን ለምንኖር ለእኛ ገጣሚ የሆነው መልእክት ለሎዶቅያ የተላለፈው መልእክት ሲሆን ያንን ሲያቀርብ ደግሞ ጌታችን ኢየሱስ ክርስቶስ ራሱን አሜን የሆነው የታመነው እውነተኛው ምስክር በማለት ያቀርባል በቁጥር 14 ላይ። ስለዚህ ይሄ የምንሰማው ምዘና፣ ይሄ ቀጥሎ የምንሰማው መፍትሄም ሆነ ሌሎቹ ምክሮች እንዲሁ በግምት ወይም ደግሞ እውነታ ከሌለበት ምንጭ የተቀዱ አይደሉም። ይልቁንም እውነት የሆነው እርሱ የታመነው እውነተኛው ምስክር የተናገራቸው መሆኑን ልብ ልንል ይገባል። ወደ ራሳችን በተመለከትን ጊዜ የምናየው የእኛን እውነት ነው። ሀብታም ነኝና ባለጠጋም ሆኛለሁና አንድም አያስፈልገኝም የምንለው ያን ጊዜ ነው። ራሳችንን በራሳችን ለመገምገም ጥረት ስናደርግ እይታችን የተስተካከለ ስለማይሆን፣ ሚዛናችን የተዛባ ስለሆነ ትክክለኛውን ነገር መረዳት አንችልም። ነገር ግን ጌታችን ኢየሱስ የእኛን ማንነት መዝኖ እውነታውን ሲገልጥልን እንደዚህ ይለናል። እርሱም ጎስቋላና ምስኪን፣ ድሃም ዕውርም የተራቆትህም ነህ ይላል። የሚገርም ነው። ድሃ ነህ፣ ደግሞም ዕውር ነህ፣ ደግሞም የተራቆትህ ነህ በማለት ይናገራል። አሁን ጊዜው ራሳችንን የምንመዝንበት ነው። በእጅ ያለውንና አሁን የሚያስፈልገኝን በእርግጥ አውቀዋለሁ ወይ ብለን ራሳችንን መጠየቅ ይኖርብናል። ከኢየሱስ ጋር ባለን ግንኙነት ምን ያህል እያደግኩ ነው፣ እየተለወጥኩ ነው ወይ ብለን መጠየቅ አለብን። ምክንያቱም ብዙ ጊዜ ችግራችን በዚህ በሎዶቅያ መልእክት ላይ እንደሰፈረው እኛ እንደዚህ ነን ብለን የምናስበውና በእርግጥ ሆነን ያለነው አይገናኙም። ደህና ነኝ ስንል ደህና አይደለንም። ሀብታም ነኝ ስንል ድሃ ነን። አያለው ስንል ዕውር ነን። ስለዚህ ዛሬ ቆም ብለን ራሳችንን እንድንፈትሽ ጌታ ኢየሱስ ክርስቶስ እንዲናገረን ልንጠይቅ ያስፈልገናል። ግን ደስ የሚለው ጌታችን ኢየሱስ ችግሩን ብቻ ነቅሶ አውጥቶ የሚያልፍ ሳይሆን ነገር ግን መፍትሄም የሚሰጥ አምላክ እንደሆነ እናያለን። በሁኔታችን ላይ ተመቻችቶ መቀመጥ ግድ የለሽነት ወይም ለዘብተኝነት ስለሚፈጥር ጌታችን ኢየሱስ 3 ነገሮችን እንድናደርግ ይመክረናል መፍትሄውን ሲሰጠን። የመጀመሪያ የነጠረውን ወርቅ ከኔ ግዛ ይለናል። ድሃ ነህ፣ ነገር ግን እኔ ይኸው ሀብታም ባለጠጋ የሚያደርግህን ወርቅ ይዣለሁ። ግማሽ እውነቶች ጋር ወይም መጽሐፍ ቅዱስን ከላይ ማጥናት ጋር መቆም የለብንም። የሰውን ትምህርት ብልጭልጩን በመጣልና ግድፈት ቆሻሻን ለማስወገድ ወደ መጽሐፍ ቅዱስ ጥናታችን በጥልቀት መግባትና መረዳት ይኖርብናል። ያም ብቻ አይደለም፣ ደግሞ ነጭ ልብሱንም ግዛ ከኔ ይላል። ራቁትህን ነገር ግን ይኸው ልብስህን መግዛት ትችላለህ፣ መሸፈኛም የሆነ። ይህ ደግሞ የጌታችን ኢየሱስ ክርስቶስ ጽድቅ መዳን የሚገኝበት ብቸኛው መንገድ አድርጎ እርሱን መቀበል ነው። በእግዚአብሔር ፊት በራሳችን የጽድቅ ስራዎች ለመቅረብ መሞከር ጥቅም የለውም። በፊቱ ራቁትነታችንን ከመቅረብ ተለይቶ የሚታይ አይደለም። ምክንያቱም የኛ ጽድቅ የመርገም ጨርቅ እንደሆነ መጽሐፍ ቅዱሳችን በግልጽ ያስተምረናል። ስለዚህ የነጠረውን ወርቅ ግዛ፣ ነጩን ልብስ ግዛ ካለ በኋላ እንግዲህ የመጀመሪያ ችግሩ ድህነት ነው። ቀጥሎ ያለው ራቁትነት ነው። 3ኛ ደግሞ የሚመጣው የአይን ኩል ነው። ለምን? ዕውር ነው። እይታው ችግር አለበት። አይኑ እይታው መፈወስ አለበት። ስለዚህ ለዛም ቢሆን እኔ መፍትሄ አለኝ፣ ለአይነ ኩል ከኔ ግዛ ይላል። ይህ ደግሞ መንፈስ ቅዱስን መቀበልን የሚያሳይ ነው። ምክንያቱም መንፈሳዊ ማስተዋልን የሚሰጠን እውነተኛ ማንነታችንን እንድናምንም የሚረዳን ጌታ መንፈስ ቅዱስ ብቻ እንደሆነ በዮሐንስ ወንጌል 16 ቁጥር 8 ላይ ተገልጾልናል። ስለዚህ እንግዲህ እነዚህን 3 መፍትሄዎች፣ 3 ችግሮች፣ 3 መፍትሄዎች፣ ድህነት አንዱ ችግር ነበረ፣ ራቁትነት ሌላው ችግር ነበር፣ ዕውርነት ደግሞ እንደዚሁ። ለእነዚህ ለ3ቱም ችግሮች ደግሞ ጌታችን መፍትሄን ሰጠ። ወርቁን እንዲገዛ ደግሞም ልብሱንም ነጩን ልብስ ከዛም በመጨረሻ ኩሉን ከእርሱ እንዲገዛ። እኛ ዛሬ እነዚህ ያስፈልጉናል? አዎ በእርግጥ ያስፈልጉናል። ግን ፈቃደኞች ነን ወይ ለመግዛት? መግዛት ማለት ከኛ የሆነውን ነገር አውጥተን ጥለን የእሱ የሆነውን ነገር ለመቀበል ምን ያህል ፈቃደኞች ነን የሚለውን ጥያቄ መመለስ ነው። ውጤቱስ ምን ሆነ ካልን በውጤቱ ጌታችን እንደዚህ ይላል፣ እነሆ በደጅ ቆሜ
አንኳኳለሁ፣ ማንም ድምፄን ሰምቶ ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። አዎ አንድ ችግር አለ። እኔ በመንፈሳዊ ሕይወቴ ደህና እንደሆንኩ ቢሰማኝም ኢየሱስ ግን እንድለወጥ ይፈልጋል። ነገር ግን መለወጥ እንደሚያስፈልገኝ የማውቅ ካልሆነ መቼም አልለወጥም። አለኝ ብዬ የማስበውን ነገር ልገዛ አልነሳምና። ለዚህ ነው ይህንን ለመፍታት ኢየሱስ የራሱ መንገድ አለው። እኔም መወዳቸውን ሁሉ ገስጻቸዋለሁ፣ ቀጣቸዋለሁ። ስለዚህ ይላል ንስሐ ግባ። ራዕይ ምዕራፍ 3 ቁጥር 19። የኢየሱስ ተግሳጽና ቅጣት ለክፋት አይደለም። የምክር መንገድ ዋና ምርጫው ነው። ከኛ ጋር በጸጥታ ቁጭ ብሎ ማውራት ይፈልጋል። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል ይለናል። ኢየሱስ የልቤን በር እያንኳኳ በትዕግስት እየጠበቀኝ ነው ብለን ልንቀበል ይገባል። ሕይወቴን በማደናቀፍ ከእርሱ ጋር ግንኙነት እንዲኖረኝ አያስገድደኝም። በሬን የመክፈት ውሳኔ የእኔ ነው የሚለውን ማስተዋል አለብን። አዎ በራችንን ካልከፈትንለት አስገድዶ በእርግዶ አይገባም። ይልቁንም የእኛን ፈቃደኝነት ይጠይቀናል። ለዚህ ነው እንግዲህ ይህንን የእርሱን ስጦታ ገጸ በረከት ችግራችንን የሚፈታልንን መፍትሄውን መለማመድ ከፈለግን ውጤቱን ለማግኘት ውሳኔያችን ወሳኝ ነው። እንግዲህ ከዛ በመጨረሻ እንደዚህ ይላል፣ እርካታ የሚሰጠንን ነገር ሲነግረን እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኔ እንደተቀመጥ ድል ለነሳው ከኔ ጋር በዙፋኔ ይቀመጥ ዘንድ እሰጠዋለሁ ይላል። ራዕይ ምዕራፍ 3 ቁጥር 20። ኢየሱስ መንገዱ ቀላል እንዳልሆነ ያውቃል። የነጠረውን ወርቅ፣ ነጩን ልብስ፣ የዓይኑን ኩል ለመግዛት የምናደርገው ጥረት ምን እንደሆነ ያውቃል። ለብታውን አሸንፈንና በራሳችን ከፍተን ከእርሱ ጋር ለመገናኘት የምናደርገውንም በራችንን ከፍተን ከእርሱ ጋር ለምናደርገው ግንኙነት የምናሳየውን ፍላጎት ያውቃል። ስለዚህ እኔ ድል እንደነሳው እናንተም ድል መንሳት ትችላላችሁ ይለናል። እንዲሁም የመጀመሪያው እርምጃ እኛ መውሰድ እንደማንችል ያውቀዋል። ቀድሞውንም ተነሳሽነቱን ሲወስድ የነበረው ራሱ እግዚአብሔር ነበር። ለዚህ ነው እሱ በራችን ድረስ ይመጣል። ኑ እኔ ጋ ውሰዱ አላለም። እሱ ራሱ መጥቶ ነው እነሆ ሊሰጠን ፈቃደኛ የሆነ ወዳጅ አለን። ስለዚህ አዎ እርሱ በመጀመሪያ እኛን ለመፍጠር ወሰነ፣ ያለኛ ማመልከቻ። በኃጢአት ስንወድቅ እኛ ፈልገነው አልሄድንም፣ እሱ ፍለጋ መጣ። እኛን ለማዳን ራሱን የሰጠን ከኛ ዘንድ በቀረበለት ማመልከቻ አይደለም፣ እንዲሁ ራሱ ተነሳሽነቱን ወስዶ ነው። ሽልማት ሊሰጠን ይፈልጋል፣ ከእርሱ ጋር እንድንነግስና ዘላለም በእርሱ ፊት ደግሞ እንድንሆን ይሻል። ለዛም ግን በር ላይ መጥቶ የሚያንኳኳው እሱ ሲሆን እንመለከታለን። ለዚህ ለእኛ ላልተገባ መለኮታዊ ባህሪ ቁልፉ ፍቅር ነው። በዘላለም ፍቅር ወድጄሻለሁ፣ ስለዚህ በቸርነት ሳብኩሽ ይላል። ከእኛ ጋር ግንኙነት ማድረግ ይፈልጋል አምላካችን። እኔ ከእርሱ ጋር ግንኙነት ማድረግ እፈልጋለሁ ብለን ራሳችንን ግን ልንጠይቅ ይገባል። ልቤን ለእርሱ በመክፈት እርሱ እኔን እንደሚወደኝ እኔም እርሱን መውደድ እችላለሁን ብለን ራሳችንን ልንፈትሽ ያስፈልገናል። ውድ ወገኖች፣ በተለየ መንገድ እዚህ ላይ ቆም ብለን ይህንን ጥያቄ ራሳችንን በጠየቃችንን እርግጠኛ መሆን ያስፈልገናል። አምላካችን ዝግጁ ነው። አምላካችን ወደኛ ለመቅረብ ከኛ ጋርም ህብረትን ለማድረግ ይሻል። እኛስ እንግዲህ እውነታውን በማወቅ ረገድ ቀጥለን የምናየው ዮሐንስ ወንጌል 15:1-11 ላይ የሚገኘውን የጌታችን የኢየሱስ ክርስቶስን ምሳሌ ነው። ስለ ቅርንጫፍና ስለ ወይን ግንድ የተናገረው እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ በማለት ይጀምርና ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል ይለናል። ኢየሱስ ሊሞት ጥቂት ሲቀረው እርሱ የወይን ግንድ እንደሆነ ደቀ መዛሙርቱ ደግሞ ቅርንጫፎች እንደሆኑ ሲናገር ምን ማለቱ ነው ብለን እንጠይቃለን። ቅርንጫፍ ከግንዱ ተለይቶ ለጥቂት ለመኖር ቢችልም ትንሽ ቆይቶ ግን ይደርቅ የዘላለምን ሕይወት እንዳናጣ እኛም ኢየሱስ በእኔ ኑሩ እያለ ይማጸነናል። ኢየሱስ የወይኑን ግንድና የቅርንጫፎቹን ምሳሌ በሚናገርበት በእነዚህ በ11 ቁጥሮች ውስጥ ኑሩ የሚለው ቃል ወይም ግስ 10 ጊዜ ተጠቅሷል። በእርግጥም አስፈላጊ የሆነ ነገር ሳይሆን እንደማይቀር ከዚህ መገመት አይከብደንም። በኢየሱስ መኖር ለሎዶቅያ በራድነት መድኃኒቱ ነበር። በተጨማሪም የፍጹም ደስታ ምንጭም እንደሆነ እናያለን።
ነገር ግን በኢየሱስ መኖር የምንችለው እንዴት ነው ብለን መጠየቃችን አይቀርም። በእኔ ኑሩ ሲለን ምን ማለቱ ነው? ይህ የሚሆነው እርሱን የሚያስደስተውን በማድረግ ማለትም ትእዛዛቱን በመጠበቅ። ይህ እግዚአብሔር ላሳየን ፍቅር የምንሰጠው የፍቅር ምላሽ እንደሆነ በቃሉ ተጽፎ እናገኛለን። ስለዚህ በእሱ የምንኖረው የእሱን ሀሳብ የእሱን ፈቃድ ለመፈጸም ተቀዳሚ ፍላጎታችን ሲሆን ነው። እዚያው ላይ ደግሞ ማስተዋል ያለብን ከግንዱ ጋር የሚያጣብቀንን ሙጫ ነው። በእኔ ኑሩ እኔም በእናንተ፣ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁም እናንተ ደግሞ በእኔ ባትኖሩ ልታፈሩ አትችሉም ካለ በኋላ በክረምቱ ወቅት ቅርንጫፎቹ ከግንዱ ጋር ቢጣበቁም ፍሬን አያፈሩም። ይህ ለምን ይሆን ካልን ምክንያቱም ሙጫ ከግንዱ ስለማይደርሳቸው ነው። ወይም ደግሞ ከዛ የሚያገኙት ያ ምግብ ስለማይመጣላቸው ያ ምግብ ያ ሙጫው ከግንዱ ደርሷቸው እንቡጦች የሚበቅሉት ጸደይ ሲደርስ ብቻ። በዮሐንስ ጥቅም ላይ የዋለው የግሪክ ቃል ሌላ ትርጉም ተቆርጠው የነበሩ አሁን ግን ተገርዘው በግንዱ ላይ የተያያዙ ቅርንጫፎችን ይገልጣል። አዲስ እንቡጦች ሆነው ተቆርጠው የነበሩ ቅርንጫፎች ብንሆንም ግልጽ የሆነው ጉዳይ ግን የግንዱ ሙጫ ያስፈልገናል፣ ወይም ያ ምግብን የያዘው ንጥረ ነገር ያስፈልገናል። ይህን ሙጫ በምን ልንመስለው እንችላለን ካልን ኢየሱስ በዚያው ንግግር ውስጥ ከ14 እስከ 17 እንዲህ በማለት ያብራራዋል። መሻታችንን አይቶ ሕይወትን ሊሰጠን የሚሰራው መንፈስ ቅዱስ እንደሆነ ይነግረናል። በእርግጥም መንፈስ ቅዱስ እሱ አጽናኛችን እንደሆነ ጌታ ይናገራል። እርሱ ኢየሱስን ለእኛ እንደሚገልጥልን ጨምሮ ይነግረናል። ስለ ኃጢአታችን ሕሊናችን እንደሚከስም ያስታውቀናል። ከሁሉ በላይ ደግሞ ወደ እውነት ሁሉ እንደሚመራን ቃሉ ይናገራል። ስለዚህ እንግዲህ በዚህ ቦታ ላይ የምናየው ግንዱ አባቴ ነው አለ። ተክሉ ጌታችን ኢየሱስ ክርስቶስ ነው። ቅርንጫፎቹ እኛ ነን። አባቴ ገበሬው ነው አለ። ደግሞም በዛ ውስጥ ደግሞ በግንዱ ውስጥ አልፎ ወደ ቅርንጫፎቹ ደርሶ ፍሬያማ እንዲሆኑ የሚያደርጋቸው የመንፈስ ቅዱስ ሙጫ እንደሆነ ደግሞ እዚሁ ጋር ጨምረን መረዳት እንችላለን። እንግዲህ ትምህርታችንን ስንቋጭ ሳለ ይህንን ልብ ብለን እናስተውል። በዚህ የተነገረው በእሳት የተፈተነው ወርቅ እምነትና ፍቅር ነው። ይህ እስኪነጻ ድረስ የነጠረ ስለሆነ ልብን የሚያበለጽግና ይበልጥ በተፈተነ ቁጥር ነጸብራቁ እየደመቀ ይሄዳል። ነጩ ልብስ የባህሪ ንጽሕና የሆነውን ለኃጢአተኛው የሚቸረውን የክርስቶስን ጽድቅ የሚያሳይ ነው። ይህ በእርግጥም በፈቃደኝነት በመገዛት ለመኖር ከክርስቶስ ብቻ የሚገዛ ሰማያዊ ልብስ ነው። የዓይን ኩሉ መልካሙን ከክፉ የምንለይበትን መልካም መልሶ የሚታየንን ኃጢአት ለመለየት የሚጠቅመን ጥበብና ጸጋ ነው። እግዚአብሔር ለእርሱ ቤተክርስቲያን ጥበብን ያፈሰሰበት ዘንድ በጥራት ማየት እንዲችሉ ዓይኖችን ሰጥቷል። ነገር ግን ብዙዎች ቢቻላቸው የቤተክርስቲያንን ዓይን ሊያወጡ ይፈልጋሉ። ምክንያቱም ስራቸው ታይቶ ተግሣጽ እንዳይደርስባቸው ወደ ብርሃን ሊመጡ አይወዱምና። መለኮታዊው የዓይን ኩል የአመለካከት ንጽሕናን የሚቸር ነው። ጸጋ ሁሉ የተከማቸው በክርስቶስ ነው። እርሱም ከእኔ ግዙ ይለናል ይላል። እንግዲህ በእርግጥም ከጌታችን በመግዛት ከእርሱ የሆነውን በነፃ በመቀበል የበለጠ ከእርሱ ጋር ያለን ግንኙነት እንዲጠነክር እግዚአብሔር በጸጋ ይርዳን። ጌታ ይባርካችሁ።